ግባለታ ምድራ ቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናት ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ እያንዳንድ በየቤት እየመጣው ከተባተነ ሰጣል እያንዳንድ አይቀርልን የምን አባቱ ዶሮ ነው እኛ ሲጀመር ለዶሮ ደንግጠን እናቃለን እንዴ ሁሌ በተንተኗን አውጥታናት አይደል እንደኛ ወደ ቦታችን የምንመለሰው ሁሌም ቢሆን እኮ ነው ማለት ከሜዳ ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት ይሄንን አታውቅም አራትን ያጨስን ለማንዬ ምን አይነት ቲም ነው ይሄ በእውነት ቋጣሪዎች እንዲጨቋራችሁ ሲላት ስላዩ ደስ ብሎኛል ጀሞ እርሶስ እንደስ አላሉትም እንዴ ጀሞ አላላችሁም ወይ አርሲዬ ጀሞ ሲመለስ ማለት ነው ሁሌ ደስታ ነው ሁሌ በሽታ ከሞገን ሼር ኮፒሊንግ አድርጋ ደርሶ ነው መለስልሃለሁ ገና መለስልሃለሁ አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ እውነትም ያርሰናል ደጋፊ ነህ ማን ሃትሪክ ተሰራባችኋለህ እንዲህ ትልባችኋለህ አረ ምን አይነት ሚያረካ ቪክትሪ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም 4 ጎል ያለ ሴት ፒስ እንደውም ደበረኝ ሴት ፒስ ካልገባ ነሻጣ የለውም ሴት ፒስ ያስፈልገናል ነው ማለት ሚኮን ጥምጥም ምን ያረኳት አሁን ገብተህ በዚህ ሞራል ቮት አድርግ ሁሉንም ዋንጫ ነው በለው መርፊሽ አልሸነፍም ነው ማለት ገብተህ ቮት አድርግ በዚህ ሞራል በቴሌብር ገብተህ ቮት አድርግ እናቴን እንዴት አባተህ ነው ምንችለው በእናትህ ዴክለር ራይስ እንዴት ነው ምንችለው በቃ ማይችል ተጫዋች የለንም ጋብሪኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማለት የበለጠ ነው ምንገርፍ ባየር ሙኒክ መጣውልሽ ከዛ ሃንግማን አልፈራችም እርግጠኛ ነኝ ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ we are the gunners ዋንጫው ዲሴምበር ላይ ነው የሚነሳው ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ ያው ተሸንፈናል አረ እንዴት ነው ምንችለው በኢየሱስ ማረ በስማም እንዴ በቃ መባረር አለብን ከዚህ ፕሪሚየር ሊግ መባረር አለብን ይውላችሁ አሁን ከሁሉም ቲም ስለራቀን ማለት ነው ይውላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርሱብንም አረ እንዴት ነው ምንችለው አራላን አተ ኤዜ ማለት ነው እናቴ ትሙት በጌታ ስም ምድር ነው ያደረገው እንዴ በግራ በቀኝ በስ አንተ አጣደፋችሁ በጣም ነው የምትችሉሽ እግዚአብሔር ምን አይነት ጨዋታ ነው የተጫወተው ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል አረ እንዴት ነው ምንችለው እግዚአብሔርን በጣም ነው ምንችለው ሜሪኖ ምን አይነት አሲስትን ያደረገው ለትሮሳርድ ሙሉ ቲማችን ማለት ነው ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወተን በቃ አሁን እኮ በቃ ይቀራችሁ እሱ ነው 4-1 ትራሽ ነው ያደረገው ምንድነው ጾም ያዝንባቸው በጣም ነው ምንችለው በስማ ዶሮ ግንጥል አድርገን ይበላናችሁ ገባችኋ አሩስቶ ሻርማ ምናምን ቺክራፕ ሁሉንም አድርገን ይበላናችሁ በጣም ነው ምንችለው እንዴ ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር ዶሮ መበለቱን ለኔ ታዩ ብዬሽ አልነበረ ወይ 24 ቦታ ከፋፈላት ተጀመረውን ጎል ሳገባ እንዴት አይስቅባቸውም ንዴት እንዴት አይስቅባቸውም ምን ላጆ ለገኔ አቢቢ አስቀምጦልኝ ነው ከረፍት ሲገባ አሳቀኛ አሳቀኛ ሁሉ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ በዶሮ ጾም ተያዘ ነው ልጅ በዶሮ ጾም ተያዘ ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት ኢዜ እንዳገኘው ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደረኝ ታውቃላችሁ ተውት መግባቱን ይግባብን የራሳችን ጥፋት ነው እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን ደሞ ትቢቱ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል እሱን ቅጥል
ያረጋኛል እንጂ እኛ እንችላለን ዶሮ ለምንድነው ዋንጫውን ማትሰጡን ቆይ ለምንድነው ማን መጥቶ እንዳይበላው ነው ዋንጫውን ማትሰጡን ለምንድነው እንዴ ሲጀመር የማጋሌሽን ቦታ ኢንካፔ ፊክስ እንደሚያረጋት እንደሚያገላብጣት እናቅ ነበር ግን ማለት ነው ኢዜ ኡፍ ይችላል ሲጀመር ማለት ነው ዘንድሮ ነግሬያችሁ ነበር አይደለም ማጋሊሽ አርቴታ ራሱ ቢጎዳ ዋንጫውን ከመብላት ማንንም የሚያስቆመን የለም ማን የዋንጫ ጉዟችንን የሚያስቆመን የትኛው ጀግና ነው የቱ አንበሳ የዋንጫ ጉዞ በላና በቃ የራያ ጥቅም ምንድነው? ሻው ራያ ምንድነው የለበሰው? አላቅም። አንተ ማታቅም። ለዘጠኝ ደጋፊ አሁን አንድ ጎል አይበቃ? ለዘጠኝ ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድነው? ምንድነው ጥቅሙ? ማለት ምንድነው? ቆይ አሁን እኮ ያላችሁ እኔ መሸነፉ እኮ አይደለም የገረመኝ። ምን መሰላችሁ? ለቶተንሃም 3 ጎል ሰጣችሁት፣ ከዛ ያሸንፋል ብላችሁ አቻ ሲወጣ 3 ጎል ሰጣችሁት። ምን ማለት ነው እንዴ? እኔ ሊያሳብዱኝ እኮ ነው። እኔ እንደ ቶተንሃም የዘቀጠ ክለብ እኔ ፕሪሚየር ሊጉ አይደለም ሻምፒዮንሺፕ ቢወርድ ከምር ተመልሶ አይመጣም። ልንገራችሁ እንዴ ጨዋታው መሀል ላይ ማለት ይጠፋባቸዋል፣ ይረሱታል፣ ዝም ብሎ ያያቸዋል፣ ይቆማሉ ምናምን። ምንድነው እኔ አልገባኝም እንዴ በፈጣሪ ስም። አረ እንኳን አንድ ሰው ብቻውን የሚደግፈው ከምር ለሱ ችግር የለም ቢያብድም ለሱ አናጣም ቦታ እንደ በዛቢል ኖሮ አስቡት ሰውን እንዴ። አንተ ቆይ ሜዳው ውስጥ እየተጫወትክ እንዴት ነው የምትቆመው? በተለይ ሃትሪክ የሰራበት 3ኛው ጎል ላይ እኮ ሳርን ቀይሮ ቆሟል፣ ቶታሊ ቆሟል። ኳሱ ሲመጣ ምንም እንትን ሶምሶማ ነው የሚያደርገው ሜዳ ውስጥ ምናምን ነገር እንትኑን ልብሱ እንዳይቆሽሽ ምናምን ነገር ነው እሱ የሚያስበው። የምር እንዴ ምን ሆኖ ነው? ኧረ በስመ አብ እንዴት እንደሚያስጠሉ በስመ አብ። ይሁን ስውር ነው የሚሉት እነዚህማ። አትታለል የሚለው ሰውዬ አሁን ነበር መስፈን ያለበት። ለምን ቶተንሃምን አመንን እኛ ገብቷል። ቶተንሃምን አመን ነው በፈጣሪ ስም። አርሴናል ግን ማለት ነው የምሬን ነው የምነግራችሁ። የአርሴናል ያልታወቀበት ችግር ምን እንደሆነ ታውቃላችሁ? ቲም ሃይሊ ፕረስ ነው የሚያደርገው። ያንን ፕረስ አርሴናል የሚያደርገውን ፕረስ ሰንጥቆ ወጥቶ ኳስ ማግኘት የሚችል ቲም ካለ አርሴናልን ጉድ ይሰሯል። ግን ደግሞ ቶተንሃም ምንም እንደ ፈርስት ሃፍ ምን አይነት አሰላለፍ ነው? ምን አይደብረውም? እንደ ያሰልጣኙ ራሱ 0.00 ኤክስጂ ይዞ ሲወጣ ተጫዋች እኮ ሳይኖረው ቀርቶ እነ ፖሮ እነ ጆንሰን አረ እግዚአብሔርን በጣም ነው የሚደብረው። ኢቭን ጃቪ ሲሙስ በጣም የሚያስጠላ መባረር ነው ያለበት። እንዴት እንደሚያስጠላ በስማ አይ አልተቃጠልኩም። ለምን ብዬ እቃጠላለሁ? ለምን እቃጠላለሁ? ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል። በቃ ጨዋታ በልጧል። በቃ ሙሉ በሙሉ ይዘውታል። ትክክለኛ ፖይንት ነው ይዘው የወጡት። ቶተንሃም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ። እንዲሁ በቋጠሮ የሆነ ነገር ይፈጠራል፣ ኳስ የሚፈጠረው ነገር አይታወቅም በሚለው ነው እንጂ። ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ። ሁዝ ኤዜ 3 የሰካለ ነው ኤዜ። ይኸው እንደው ግጥጥሞሹም ገርሞኝ ነው። 3 የሰካለ ነው ኤዜ። ሁዝ ኤዜ ይላል። እኔ ሳላደንቅ ማለፍ አልችልም ኤዜን። ምን አይነት ፐርፎርማንስ ነው! በጣም ማድረግ የምፈልገው ነው ማለት ነው። ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው፣ በቃ ቦታው ላይ ነው ሲያገባ የነበረው። ተቃጥያለሁ። ወያላው ዶሮ አለው፣ ወያላው ዶሮ አለው፣ እዩት ተመልከቱት። ወያላው ዶሮ አለው። ወያላው ከኔ አቅም በላይ ሆናል። በቃ ሪቫን ወደ ቤርሞኒክ ተቻለ ሮብ መጥቶ የሚያስታክስልኝ ቆም ያስታክስልኝ፣ በቃ ያስታክስልኝ። አንዴ ያየ የወያላ ህይወትና አስተካከለ። አንዴ ያየ የወያላ አራቆዲ የምን ደርቢ ነው ቤተሰብ? ምኑን ደርቢ ሆነ? እኔ እኮ ልቋጥር የመጣሁት ደርቢ ነው ብዬ እኮ ነው። በፍጹም ብልጫ ነው አርሰናል ያሸነፈ። ቀጥቅጦ ቸሎ አርሰናል በልጦ ነው ያሸነፈ። ምኑን ቋጠርኩት? ወይኔ ኧረ ፋሚሊ እኔ አላቅም። ፈርቻለሁ ቤተሰብ።
እኔ ይሄንን ዋንጫ አርሰናል ሲበላው ብቻ እየታየኝ ነው። እሺ አሁን ማን ቼላው ወንድም ጥላ እኔ ከልጅነቴ ጀምሮ በጣም ወደው ክለብ ቼላው ነው። ቼላው በምንም ተአምር በሆነ መንገድ አልቀይ ደግሞ ያ ማናጀር አለ። አራ እኔ አላቅም ቤተሰብ እኔ አላቅም ወይ እኔ ምን አገባኝ? ማንም ትሬኒንግ ሲሰራ ብዬ የምመለከተው ምን አገባኝ እኔ? ኧረ ተው እናንተ ረፉ። እንደዚህ አይጨስም እንዴ! ኧረ እባክህ ወያለው ተው ረጋ በል። እኛ ተጎዳ ብለን ጮቤ ስንረግጥ የነበረን ሰውዬ እጥፉን ነው ምናምን ብለህ ትመጣለህ። ኧረ ተው እባክህ። ኧረ ተው ያስተዛዝባል ተው። ይቺንም ዶሮ ኧረ ኢዜ የሚሉት ሰውዬ ደግሞ አርቴታ እንደዚህ በሽተኛ ሰው አናሰልፍም አልተባባልንም? እንደዚህ በሽተኛ ሰው ቀንሳ አርቴታ ተው እንጂ። ነቆሮም በሌላ ቪዲዮ እንመለስበታለን። ለዚህ ውጤት ግን አጨብጭበናል። በተለይ ደግሞ ኤብሪቼዜ ምን አይነት ብቃት ነው ያሳየን። በነገራችን ላይ ይሄ ልጅ ሲፈርም መጀመሪያ አንደኛ ወጦ ማለት ነው ትልቁን ዝውውር አርሰናል አደረገ ካሉት ውስጥ እኔ አንዱ ነኝ። ገብታችሁ መመልከት ትችላላችሁ ማለት ነው። ዛሬ የሚገርም ብቃት ነው ያሳየው ማለት ነው። 10 ከ10 የሚገርም ብቃት። በነገራችን ላይ ቅዱስ ጠፍቶ ነበር አይደል? ዛሬ ካጠፉት ውስጥም እሱ አንዱ ነው። ግን ለአርሰናል ደጋፊዎች እንደ ጥያቄም ከፈለጋችሁም እንደሌላ ነገር ይዩት። አርሰናል በፎርስ ናይን ሲጫወት የተሻለ ቡድን ነው። ቪክተር ዮኬሬሽ የአርቴታ ይሄ ወሳኝ ተጫዋች አይደለም ስንለው እንደነበረው አርሰናል 9 ቁጥር ይፈልጋል እንደዛ እንደምንለው አይመስለኝም። እኔ አርሰናል የሚታየኝ ሁልጊዜም ጥሩ ብቃት የሚያሳየው አርሰናል በፎልስ ናይን ሲጫወት ነው ማለት ነው። ሜሪኖም የሚገርም ብቃት ነው ያሳየው ዛሬ ማለት ነው። ጥሩ ነበር አርሰናል ሙሉ በሙሉ። እኔም የአርሰናል ደጋፊ ነበርኩበት። ደጋፊ ስላችሁ ግን ድጋፍ አይደለም፣ እንዲያሸንፍ የምፈልገው ቡድን ነበር ዛሬ። ለምን ነገ በቃ አስቶን ቪላ ስላሸነፈ 5ኛ ላይ መጠን ደቅ እንላለን ማለት ነው። ይመቻችሁ። ስድቡን ቀዝቀዝ አድርጉት በነቆራ ስለምመለስ። አረ ይሄ ልጅ ይችላል። ኤቤሬቺ ኤዜ ይችላል። የዛሬው የኖርዝ ለንደን ደርቢ ላይ እንግዲህ 3 ጎል አስቆጥሯል። በአርሰናል ታሪክ በኖርዝ ለንደን ታሪክ 3ኛው ተጫዋች ነው 3 ጎል ያገባው። የሚገርም ታሪክ ነው ለሱ ለክለቡ። በመጀመሪያው ደርቢ ጨዋታ ላይ 3 ጎል። የሚገርም ክሪኤቲቭ ሚድፊልደር ነው ያገኛችሁት። የሚገርም ነምበር 10 በቃ የሚገርም ማለት ነው። አሮን ቲንክ ኦዴጋርድ ወደዚህ ቡድን የሚመለስ እኔ ኦዴጋርድ በጣም ይመቸኛል ምናምን፣ ነገር ግን ወደዚህ ቡድን የሚመለስ አይመስለኝም። ኤቤሬቺ እዚህ ቦታውን ይዟል። የሚለቅለት አይመስለኝም። ልጁ ይፈጥራል፣ ያገባል። በቃ የህይወት ዘመኑ ምርጥ ሰዓት ላይ ነው ያለው ኤቤሬቺ እዚህ። ይሄ ልጅ ቤንች የሚያደርገው ተጫዋች የለም አርሰናል ውስጥ በእኔ እይታ ማለት ነው። ኤቤሬቺን እዚህ ቤንች የሚያደርገው ይችላል በቃ ለእንግሊዝም ለአርሰናል በቃ አርቴታ ትክክለኛውን ሰው ነው ያመጣው። ክሬት ማለት ነው ትክክለኛውን ሰው ነው ያመጣው። ትክክለኛውን የቼስ ዱቅ ነው ያደርጋል። the last missing piece ጨርሷል በቃ አርሰናል ዘንድሮ ፕሪሚየር ሊጉን ያነሳል። በእነ ኤቨሬቺ እዚህ ታግዙ ወይኬሬስ እንኳን ባያገባ ይሄ ልጅ እያገባ ነው ያለው። ኦልሬዲ ስንተኛ ጎል? 5ኛ ጎል። ዴም ይችላል። ኮንግራቹሌሽንስ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ የሚለውን ድጋሜ ልጠይቃችሁ። ቶተናምን ማነው ቶፕ 6 ቡድን ያደረገው? አረ በፈጣሪ ቋጠሮን ተውትና ለተስፋ የማይሆን ቡድን እስከ 60 ምናምንኛው ደቂቃ 0-0 ነው። እንትኑ ኦን ታርጌቱን ተውት፣ ኦፍ ታርጌቱን ተውት፣ ብሎክ ይሉ ምን ይባላል? እሺ አሁን የቶተናም አለመቻል ነው የአርሰናል መቻል ነው የዛሬውን ጨዋታ። ለማንኛውም የዛሬ ሳምንት ከኛ ጋር ጨዋታ አላቸው አርሰናሎች እና ይህንን ጨዋታ ላይ አርሰናል ችሎ ይሁን ወይም ደግሞ ቶተናም ሳይችል በእኛ ነው የምንለካቸው ማለት ነው። ወይ ቆመን እንቀራለን ወይ አሸንፈን ጀግና እንባላለን። እና ይህንን ጨዋታ ሰብሰብ ብለን ለማየት አስበናል እና ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይዘጋጅ የሚለውን እኛንም እኮ ኢዜ እጃችንን ባፋችን አስጫነን። አረ ኢዜ፣ አረ አርሰናል፣ አረ ትሮሳርድ ምን አይነት ጌም ነው ግን የተመለከትነው? በስመ አብ። እኛማ ደርቢ መስሎን ነበር ቁጭ ብለን ያው 90 ሙሉ ደቂቃ የተመለከትነው። ቶተናም ምንድነው ለአርሰናል ልፍስፍስ የምትለው? የለንደን ደርቢ አይደለ እንዴ? እኔ አሁን ከዛሬ ከቶተናምን ማድነቅ የሚችለው እኮ በቃ የሪቻርሊሰንን ጎል ብቻ ነው። ፈርስታ ምን ሰራ ቶተናም? ምን ሰራ? ሰከንድ ሃፍ በቃ ያንን ጎል አስመለከቱን ትንሽ ጨዋታ። አርሰናል ግን ፈነጩባቸው። በቃ ዛሬ ኤመሬት ላይ ቀለዱባቸው። በተለይ ኢዜ በስመ አብ እንዴ! ዛሬ 3 ጎል አጥቂው ነበራል። አረ በስመ አብ። ትሮሳርድ ዛሬ ጎሉን ከማስቆጠር ውጪ ራሱ ትሮሳርድ የተጫወተበት መንገድ ዋው እጅግ በጣም የሚገርም ነበር። ኖ ማጋሌሽ ኖ ፕሮብለም ብለዋል አርሰናል እንግዲህ። አረ በስመ አብ ይሄ ክለብ
ወይኔ ወይኔ ወይኔ። ሌላው ግን እኔ ምንድነው እንዳሞራ ሁሌ የሚበራው ራያ ግን የሪቻርሊሰን ጎል እቺ ጎል ግን አረ በስማ በጣም እጅግ በጣም የምታምር ነበር። ራያ ግን ሁሌ በቃ ስተቱን እንዴ ቁመት አጥሮት ነው እንጂ እኮ ደርሶበታል። ሄዶ የሚመልሰው ኳስ ነበር። ለማንኛውም እንደ ቲም ግን ዛሬ አርሰናሎች እጅግ በጣም ምርጥ ነበሩ። ትሮሳርድ ራሱ እኮ ያገባው ጎል እጅግ በጣም የሚገርም ነበር። ሜሪኒዮ የሰጠበት መንገድ አሲስቱ እንዴት ኮንትሮል አድርጎት እንደዛ ዞሮ ያገባበት መንገድ ሳላደንቀው አላልፍም። እናም ልዩ ነበር። አርሰናል ኢዜ ግን ትክክለኛ 10 ቁጥር የሚሆን ተጫዋች ነው። ዋው ዋው ዋው! ይመቻችሁ። አላሁመ ሶሊ ሚኬል አርቴታ ምን አይነት ቲም ነው የገነባው ሀቢቢ? እኔ የምሬን ነው የምላችሁ፣ እንደዚህ ለፐርፌክሽን የቀረበ ቲም ማለት ነው። እኔ ከአርሰን ቬንገርን ቲም እነ ፋብሪጋስ ጀምሮ ያለውን ቲም አይቻለሁ ኳስ ማለት ነው እስካሁን ድረስ እና በዚህ ደረጃ ለፐርፌክሽን የቀረበ በዛ ላይ ደግሞ ተጫዋቾቹ በፓሽን ማለት ነው እስከ ጥጉ በቃ ከአንደኛው ደቂቃ እስከ 9ኛው ደቂቃ ድረስ በፓሽን ታውቃላችሁ፣ እንደዚህ አይቻላል። የምሬ በቁም ነገር ስፔሻሊ ዛሬ ያየሁት ጨዋታ ደግሞ ማለት ነው በቃ ትክክለኛ ደርቢን የሚገልጽ ማለት ነው ከተከላካዮች እስከ አጥቂ ድረስ ያለው ማለት ሁሉም አንድ እንኳን እንዴት አንተ የሆነ ነገር ክፍተት አታወጣም ሀቢቢ? ቡካዮ ሳካ ምን አይነት ሊደር ነው? ምን አይነት ሊደር ማለት ጎል አለማስቆጠር ነው አይደለም ማየት ያለባቸው ማን ኢዜ ማለት ነው ኢንሳይድ ዘ ቦክስ አካባቢ ታውት እሱን ነው ጎሎቹን ታውትና ኢንሳይድ ዘ ቦክስ አካባቢ ላይ ያለውን ፕሬዘንስ እያያችሁት ከዛ ላይ አትሌቲዝሙን ሀቢቢ እንዴት እየሮጠ ሲታገል እንደነበር ዴክላራይስ የሚደክመው አይደለም። ያቺ ትሮሳርድ ሌላ ታሪክ ውስጥ እዛ ቲምበር ምን ጉር ነው ዙቢሜንዲ እንደምታዋት ማለት ነው እንዴ ኢቭን ሂንካፔን በእናታችሁ ኢቭን ሚኬል ሜሪኖ ለራሱ አይታችሁታል። እኔ የምሬን ነው በቃ ይሄ የተገነባ ቲም ማለት ነው ሲሪየስ በቃ የሆነ ትልቅ ሜጀር የሆነ ትሮፊ ያስፈልገዋል። ደግሞ ለዛም ነው ስቴትመንት የሆነ ዊን ነው ዛሬ ያየነው ሀቢቢ። አረ በአላህ እስቲ በሌላ ቪዲዮ እመጣለሁ። በጣም በቃ ስሜታዊ ነው ያደረገኝ። ይመቻችሁ።